እኔ ከዚህ በኋላ እኔ አገባኝም ሰይድ እንዳትከተለኝ እንዳትመጣ ስፈጠር አታገኘኝ። እኔ ማለት በቃ ባጭሩ እኔ ከሰይድ ጋር መገናኘት አልፈልግም። እኔ በቃ በጣም ይቅርታ ተመልካቾችን ይቅርታ ጠይቃለሁ። በዚህ አጋጣሚ ተገናኙ ምናምን ትሉኛላችሁ። በጣም ይቅርታ ማለት ነው። አልገናኝም። የማልገናኝበት ምክንያት የራሴ ምክንያት አለኝ። ምክንያቱ ምንድነው? አንደኛ ስለ ወንዱ ልጅ ራሱ አውርቼ መልስ እንኳን አልሰጠበትም። ዝም ነውም አይደለምም ምናምንም ብሎ አብራርቶ አልሰጠም ማለት ነው። ምክንያቱም አሁን አይደለም እንዳይል ችግር ነው፣ ነውም እንዳይል ችግር ነው። ስለዚህ አዩ አዩ ደግሞ እንደምታያት ናት። ጭራሽ እንጃ የመኖር እኔ አዩ የባለ ሚስቱ ሆና እንኖራለን ለኝ ማለት ነው። ስለዚህ ከአዩ ጋር ከባለቤት ጋር ነው ባጭር አማርኛ ማለት ነው። እና እንደገና ደግሞ ከዛ ከሀረር ተመልሼ ራሱ ዲኤምሲ ስቴት ራሱ ነበረ ማለት ነው ከሀረር መስ እና በዚህ አጋጣሚ ሰይድ እንዲፈልገኝ አይደለም አገር የሚኖረው ማለት ነው። ሰይድ እንዲፈልገኝ ብቻ አይደለም የልጆች የወደፊት ያስተካከል ነው ማለት ነው። ስለዚህ ያው ለሰይድ እንዲፈልገኝ መሯሯጥ ከመሰላችሁ አይደለም። ለምን እኔ የሆነ ቦታ አንድ ቦታ ቁጭ ብል አገሪቷ ሰፊ ናት። ሰይድ ለዚህ ደረጃ በየቦታው ካሜራ አያየኝም ማለት ነው። ስለዚህ እንደዛ ነው ማለት ነው። ባጭሩ ዲኤምሲ ስቴት ሄጄ ነበረ ከዚህ አጋጣሚ በእናንተ ምክንያት ተሸልሜያለሁ። በጣም አመሰግናለሁ። በተመልካቾች ምክንያት እኔ ወዳችሁ መስሚያ ጉረቤት መሆን እንፈልጋለን ብላችሁ ከኔ ጉረቤት ናችሁ ስትገዙ በስምሽ እንደው መጀመሪያ እኔ ያሰብኩት ሰይድ መርቶችን ግን ዝም ብዬ ማለት ነው። ከዛ ስገባ ታዩታላችሁ ማለት ነው። እና በድጋሚ ነው እዚህ ጋር ማለት ነው ሸልመውኛል ማለት ነው። ስላሸለማችሁ በጣም አመሰግናለሁ። ይሄ ብቻ አልነበረም ምናምን ነበረ፣ ግን ስላልተመቸኝ አልቀረጽኩም ማለት ነው። እና ስላሸለማችሁ በጣም አመሰግናለሁ። ቁጥራቸው ምናምን ሁሉ ነገር እዛ የመጀመሪያ ቪዲዮ ገብታችሁ እና አዩ እኔ እንኳን ሰሞኑን በጣም ቢዚ ነበርኩኝ ማለት ነው። ቪዲዮም እየሰራው አልነበረም። አዩም ያቺ ጓደኛዋን ጋፈስ አከነ ነጎቴ አከነ ታርኪኮ አማ አኩሞ ሴንት